ብፁዕ ብእሲ ዘይሆረ በምክረ ረሲዓን። ከአስሩ አርዕስት አንዱ ይህ ነው። በረሲዓን ምክር ጸንቶ ያልኖረ ሰው ንዑድ ክቡር ነው። ለምንት የሐውር ወልደ ብእሲት ምስለ ብሉየ መዋዕል ዳይሙ እለ አምሰጡ የሐውሩ ባቲ እንዲል። ረሲዓን የሚላቸው እንጨት ጠርበው ደንጊያ አለዝበው የሚያመልኩ ናቸው። ወዘኢቆመ ውስተ ፍኖተ ኃጥአን ሆረን ከዚህ መተርጎም ነው። በኃጥአን ጎዳና ያልሄደ ሰው ንዑድ ክቡር ነው። ምን ነው ነቢይ ጎዳናን ከለከለ? እንስሳት በሄዱበት አራዊት፣ ጻድቃን በሄዱበት ኃጥአን ይሄዱ የለምን ቢሉ በግብር ያልመሰለ ሲል ነው። አንድም ጎዳናውን ቅሉ ከለከለ። አብረው ከሄዱ ዘንድ ወንድሜ ወዴት ትሄዳለህ ይለዋል። ልሰርቅ ልቀማ ይለዋል። መስሎ ይሰራዋልና ስለዚህ ከለከለ። ኃጥአን የሚላቸው ሰርቀው ቀምተው አስረው ፈተው ቋንጃ ቆርጠው ነፍስ ገድለው የሚኖሩ ናቸው። ወዘኢነበረ ውስተ መንበረ መስተሳልቃን በመስተሳልቃን አደባባይ ያልተቀመጠ ሰው ንዑድ ክቡር ነው። ምነው ነቢይ አደባባይን ከለከለ? በአደባባይ ክፉውስ በጎውስ ይቀመጥበት የለምን ቢሉ በግብር ያልመሰለ ሲል ነው። አንድም አደባባይን ቅሉ ከለከለ። አብሮ ከተቀመጠ ዘንድ በሐሰት ሲተች ሲፈርድ ያየዋል። እገሌ ምን ሲሆን አየሁት ብሎ መስሎ ይሰራዋልና። መስተሳልቃን የሚላቸው ዓይኑ በፈረጠ እጅ እግሩ በተቆረጠ የሚዘብቱ ናቸው። አንድም አልቦ ትንሣኤ ሙታን ብለው በራሳቸው በሚዘብቱ በሰዱቃውያን አደባባይ ያልተቀመጠ ሰው ንዑድ ክቡር ነው። እንዲህ ባለው ረሲዕ ዘይኤብስ ላይለ ርእሱ ኃጥእ ዘይኤብስ ላይለ አምላኩ መስተሳልቅ ዘይሳለቅ ላይለ ነውረ ቢጹ የሚል አብነት ይገኛል። ትርጓሜው አንድ ነው። ዘዳእሙ ሕገ እግዚአብሔር ስምረቱ ዳእሙ ዋውየ ነው። ፈቃዱም ሕገ እግዚአብሔር የሆነለት ሰው ንዑድ ክቡር ነው። አንድም ፈቃዱ ሕገ እግዚአብሔር ብቻ የሆነለት ሰው ንዑድ ክቡር ነው። ዳእሙ እሉኑ እሴይ ደቂቅከ እንዲል። አንድም ፈቃዱ ሕገ እግዚአብሔር የሆነለት ሰው ነው እንጂ ዘሆረ ዘቆመ ዘነበረ ኢብፁዕ ወዘህጎ ያነብብ መዓልተ ወሌሊተ ሕጉንም በመዓልት በሌሊት የሚመለከት ሰው ንዑድ ክቡር ነው። በመዓልት በብርሃነ ፀሐይ አይነ ስጋውን እዝነ ስጋውን ከንባቡ አይነ ህሊናውን እዝነ ህሊናውን ከምስጢሩ፣ በሌሊት በብርሃነ ማኅቶት አይነ ስጋውን እዝነ ስጋውን ከንባቡ አይነ ህሊናውን እዝነ ህሊናውን ከምስጢሩ አንድ አድርጎ የሚመለከት ሰው ንዑድ ክቡር ነው። አዝልስኬ ሀበ አንብቦተ መጻሕፍት አምላካውያት ወትረ በጽማዌ እስመ እማንቱ ይመርሃሁ ለልብከ ሀበ አንክሮተ እግዚአብሔር ልዑል ኡቅ በእንተ አንብቦ ወምህሮ ወዘልፈ ሀሉ ባቲ እንዲል። ይህም ማለት ፍጡር እንዴት ይመቻል? አንድ ጊዜ ተጨልጦ ተገርኝቶ በመዓልትም በሌሊትም መገዛት እንደምን ይቻላል ብሎ ደቀ መዝሙር ቀን ሲማረው መምህር ሲያስተምረው የሚውለውን ሌሊት ግብር ገብቶ ያገኘው ሰው ንዑድ ክቡር ነው። ሌሊተ ዘይዝየከር ወመዓልተ ዘያነብብ እንዲል። አንድም ሌሊት ስረቅ ቀማ የሚል ህሊና ቢነሳበት መጽሐፍ እንጂ እንዲህ ብሎኛል የአዋቂ አጥፊ እሆናለሁን ብሎ ሰውነቱን ገስጾ የሚያኖር ሰው ንዑድ ክቡር ነው። ሰውነቱን ገስጾ የሚኖር ሰው ንዑድ ክቡር ነው። ወይከውን ከመ ዕፅ እንተ ትክልት ሀበ ሙሃዘ ማይ እንዲህ ያለው ሰው በፈሳሽ ውሃ እንደተተከለች ዕፅ ይሆናል። አንድም በፈሳሽ ውሃ እንደተተከለች ዕፅ የሆነ ሰው ንዑድ ክቡር ነው። እንተ ትሁብ ፍሬሃ በበጊዜሃ ፍሬዋን በየጊዜዋ ለባለቤቷ እንደምታቀርብ ዕፅ የሆነ ሰው ንዑድ ክቡር ነው። ወቆጥላኒ ይትነገፍ ቅጠሏ እንደማይረግፍ ዕፅ የሆነ ሰው ንዑድ ክቡር ነው። አንድም ፍሬዋን በየጊዜዋ ለባለቤቷ እንደምታቀርብ ቅጠሏ እንደማይረግፍ ዕፅ ይሆናል። ይህችም ዕፅ በሀገራቸው ለውዝ ገውዝ፣ በሀገራችን ሎሚ ትርንጎ ናት። ለጊዜው ሲተክሏት ሲያርሟት ሲኮተኩቷት ታጥራለች ታግራለች። ጽሮ ግሮ ካረሟት በኋላ ግን የለመደችውን ምሳምሷን ካላስቀሩባት በ12ቱ አውራህ ከልምላሜ ከጽጌ ከፍሬ አትለይም። አንድም ሰውነቱ በረድኤተ እግዚአብሔር ተጠብቆለት የሚኖር ሰው ንዑድ ክቡር ነው። ዕፅ ሰውነቱ ማኅዘማይ ረድኤተ እግዚአብሔር ፍሬ ልጁ ቆጽል የልጅ ልጁ። አንድም አሸጋሽገው ፍሬ ልጁ የልጅ ልጁ ቆጽል ወገኑ በረድኤተ እግዚአብሔር ተጠብቆለት የሚኖር ሰው ንዑድ ክቡር ነው። ልጁ ወገኑ የማይሞትበት አለና እንዲህን አለ ቢሉ በረድኤተ እግዚአብሔር ተጠብቆ ከኖረ ልጁ ወገኑ ያለ ጊዜው አይሞትበትም፣ ገንዘቡ ያለ ጊዜው አይጠፋበትም።
አንድም ፍሬ ደጋጉ ገንዘብ ወርቁ እንቁ ፈረስ በቅሎው ላሙ በሬው ቆጽል ጥቃቅኑ ገንዘብ የልብስ ወገን ብስጡ ብስያጡ ምንጣፉ። አንድም ፍሬ አስራት በኩራት ቆጽል አስተናጺሃከ ግበር እንዲል አጥርቶ የሚሰጥ። አንድም ፍሬ አጥርቶ የሚሰጥ ቆጽል ዘእምፈቃድየ እሰውእ ለከ እንዲል ከዘጠኝ አንዱን የሚሰጥ። አንድም ፍሬ ምግባሩ ቆጽል ሃይማኖቱ የጸናለት ሰው ንዑድ ክቡር ነው። አሚንሰ መሰረት ይእቲ ወካልአኒሃ ህንፃ ወንድቅ እሙንቱ እንዲል አሁን ከቅጠል ፍሬ እንዲበልጥ ከሃይማኖት ምግባር ይበልጣል ማለት አይደለም። በቅጠል መሰረትነት ፍሬ እንዲገኝ በሃይማኖትም መሰረትነት ምግባር ይሰራልና ሃይማኖትን በቅጠል ምግባርን በፍሬ መስሎ ተናገረ። እንዲህ የሚል ወዴት አለ ቢሉ በኤርምያስ አስተጋብኡ እለ ያስተጋብኡ አልቦ አስካል ውስተ አጸደ ወይን ወአልቦ እንከ በለስ ውስተ ሰግላ ወቆጽሉኒ ተነግፈ ከ12ቱ ነገደ እስራኤል ስንኳን ምግባር ሃይማኖትም ጠፋ ብሏልና። አንድም ወይ ከውን ንጹሕ ከመ ዕፅ እንተ ትክል ሀበ ሙሃዘ ማይ ሕጉ በሙሴ ልቡና ተጠብቃ እንዳለች እንደ ሕገ ኦሪት የሆነለት ሰው ንዑድ ክቡር ነው። እንተ ትሁብ ፍሬሃ ለሕጊቱ ቅጽል ነው። ደጋጉ ታምራት የማይቀርባት በረድ እሳት ይዝነም ብላ የምታደርግ ወቆጽላኒ ጥቃቅኑን ታምራት የምታደርግ ውሃውን ደም ደሙን ውሃ የምታደርግ ሙሴኒ ሜጦ ለማይ እምከዊነ ማይ ሀበ ከዊነ ደም ወእምከዊነ ደም ሀበ ከዊነ ማይ እንበለ ይትናገር በአቡሁ ዳእሙ በህሊናሁ እንዲል ወኩሎ ዘገብረ ይፈጽም የጀመረውን የሚፈጽም ሰው ንዑድ ክቡር ነው። መፈጸም እንጂ መጀመር አያስመሰግንምና። አንድም እሱ የጀመረውን እግዚአብሔር የሚፈጽምለት ሰው ንዑድ ክቡር ነው። ኩላኬ ፍድፋዴ እንተ ይገብራ ብእሲ ኢትትፌጸም ዘእንበለ በረድኤተ እግዚአብሔር ወዘእንበሌየሰ ኢትክሉ ገቢረ ወኢብንተኒ እንዲል አንድም እንዲህ ያለ ሰው ዘወጠነ ይፈጽም ዘሐሰሰ ይረክብ ዘተመነየ ይገብር የጀመረውን ይጨርሳል፣ የፈለገውን ያገኛል፣ የተመኘውን ያደርጋል። አኮ ከመዝ ኃጥአንሰ አኮ ከመዝ አኮና አኮ ከመዝና ከመዝ አንድ ወገን ኃጥአንስ እንዲህ አይደሉም። ዳእሙ ከመመሬት ዘይግህፎ ነፋስ እምገጸ ምድር ነፋስ ከምድር እንደሚጠርገው ትቢያ ናቸው እንጂ። አንድም አኮ ከመዝ ወአኮ ከማሁ ይላል። ኃጥአንስ እንዲህ አይደሉም፣ ምሳሌያቸውም እንደ ለውዝ እንደ ገውዝ አይደለም። ዳእሙ ከመመሬት ዘይግህፎ ነፋስ እምገጸ ምድር ነፋስ ከምድር ነቅሎ እንደሚጥለው እንደ ዕፅ ከንቱ ምሳሌ ነው እንጂ። ዕፅ ከንቱን መሬት አላት በኋላ ግብሯ በነግህ ትበቅላለች፣ በሰለስት ታብባለች፣ በቀትር ታፈራለች፣ በተሳት ትደርቃለች፣ በሰርክ ኳ ኮርኳ ብላ ትወድቃለች፣ ከዚህ ደረሰች አትባልም። ይህም ምሳሌ ነው። በነግህ መብቀሏ ሰው የመወለዱ፣ በሰለስት ማበቧ የማደጉ፣ በቀትር ማፍራቷ ሚስት አግብቶ ሕፃናት ወልዶ ቤት ንብረት አበጅቶ የመኖሩ፣ በተሳት መድረቋ የማርጀቱ፣ በሰርክ ተነቃቅላ ወድቃ ከዚህ ደረሰች አለመባሏ ሰው ሙቶ መቃብር ከወረደ በኋላ ከዚህ ደረሰ አይባልምና የዚህ ምሳሌ ወበእንተዝ ኢይትነስኡ ረሲዓን እንዳይን ስለዚህ ኃጥአን ከመቃብር አይነሱም። ኢይትነስኡ ማለቱ ምሳሌያቸው እንደ ጻድቃን ምሳሌ ስላልመሰለ አይደለም፣ በስራ ስላልመሰሉ ነው እንጂ። በድለው ቢቀሩማ እርሻን እንጂ አይደለ ዲና ዳንኤል ማለት ፍርድ ማለት እንደሆነ ከቁርጽ ፍርድ አይድኑም ሲል ነው። አንድም ትንሣኤያቸው ዘለሐሳር ስለሆነ ኢይትነስኡ አለ። ወኢ ኃጥአን ውስተ ምክረ ጻድቃን ኃጥአንን ጻድቃን በመከሯቸው ምክር ጸንተው አይኖሩም። አንድም ጻድቃን ለራሳቸው ብለው በመከሩት ምክር ኃጥአን ጸንተው አይኖሩም። አሁንስ ምን ገጥሟቸው? የጻድቃን ምክር ፍቅር፣ ትህትና፣ ጾም፣ ጸሎት፣ ሰጊድ፣ ምጽዋት። የኃጥአን ምክር ሰሪቅ፣ ቀቲል፣ ቋንጃ መቁረጥ፣ ዝሙት። እስመ ያእምር እግዚአብሔር ፍኖቶሙ ለጻድቃን እግዚአብሔር የጻድቃንን ግብር ይወዳልና ወይከውን ከመ ዕፅ ላለው አእመርኩከ ሙሴ ወልደ እንበረም እንዲል ወፍኖቶ ሙሰ ለኃጥአን ትጠፍህ የኃጥአንን ስራ ግን አይወድምና አኮ ከመዝ ኃጥአንሰ ላለው። አንድም እስመ ያእምር እግዚአብሔር ፍኖቶሙ ለጻድቃን እግዚአብሔር የጻድቃንን ስራ ይወዳልና ትሄሉ ትነብር ያለበት ነው። ዋጋ በማሰጠት አብነት በመሆን ጸንታ ትኖራለች። ወፍኖቶንሰ ለኃጥአን ትጠፍእ የኃጥአንን ስራ ግን አይወድምና ኢትሄሉ ኢትነብር ዋጋ በማሰጠት አብነት በመሆን ጸንታ አትኖርም። ትጠፍእ ማለት
ከተፈተለ ገመድ፣ ከተተከለ ግንድ፣ ከተቆፈረ ጉድጓድ አድርሳቸው በፍዳ አትያዝም ሲል ነው። እሳት ገለባን ይዞት እንዲጠፋ ይዛቸው ትጠፋለች። ፍኖት እኪት ወግረ ኃጥእ ህቡረ ይታጎሉ በዕለት እኪት እንዲል አንድም ወኢ ኃጥአን ውስተ ምክረ ጻድቃን ቅድመ ዓለም ለጻድቃን ተብሎ በልበ ሥላሴ በተዘጋጀ በመንግስተ ሰማያት ኃጥአን እይሄልው አይኖሩም። መንግስተ ሰማያትሰ ድሉት ይእቲ እምቅድመ ዓለም ለጻድቃን እንዲል እስመ ይአምር እግዚአብሔር ፍኖቶሙ ለጻድቃን እግዚአብሔር የጻድቃን ተድላ ምግባራቸውን ይወዳልና ቅድመ ዓለም ለጻድቃን ባዘጋጃት በመንግስተ ሰማያት ኃጥአን አይኖሩም። ትጠፍ ማንሻ እግዚአብሔር የጻድቃን ተድላ ምግባራቸውን ይወዳልና ወፍኖቶሙሰ ለኃጥአን ትጠፍ የኃጥአን ተድላ ምግባራቸው ትጠፋለች።